ከቤተ ክርስቲያን ፎቶ ያው ሳምሪ ቤተ ክርስቲያን ሆና የተላከልኝ ፎቶ ላሳያችሁ አስቀምጥላችኋለሁ እዚህ ጋርና አንድ ሰው አንዴ እምነቱን ሊቀይር አይችልም በዚህ ልክ ማለት እና ሙስሊሙኛ ወስትል ልክ አይለችም ማለት ነው ባጭሩ። በቃ አንተ በርግጥ እሷን ትመስላለች በደንብ በቃ እሷ ሙስሊም ሆና አንተ ክርስቲያን ሆነ ኦዲየንሱም እሷን እንድታገባት አይፈልግም። ድረስ ተዋት አይደለም። ቆይ ምን ይሄ ነገር ድራማም ቢሆንም ወይ የሆነ ነገር ላይ ራስ ላይ የሆነ ነገር እንድታደርግ ተፈልጎስ ቢሆን ሴትዮዋ ቤተክርስቲያን ውስጥ ታይታለች የሚል ነገር ደርሶ አንድ ነገር ልንገርህ፣ ማንኛውም ሰው በአንድ ቀን ሃይማኖት አይቀይር። ስለዚህ ከልቧ ከሆነ እኔ ፋክስ ነገር አብረን እንደምን እንችላለን እንተያይተን እኔ ክርስቲያን ሆኜ እሷም ሙስሊም ሆና እኔ አገባታለሁ። ለሳምሪ ማመን ነገር እንደሌላ ስለማቅ ሙስጤን ስለማውቀው ነው ማለት አተቀመተው እኮ ልክ ሊሆን ይችላል እኮ ምን ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ተመልካቾቼ ያው ባለፈው ጊዜ የተፈጠረው ነገር በደንብ ያያችሁት ይመስለኛል። ከሳምሪ ጋር የማይሆን ነገሮች እየተፈጠሩ ነው። ያው ልክ ነው አይደለም አላውቅም፣ ምክንያቱም ጉዳዩ ሃይማኖት ነውና ይሄ ልክ ነው ይሄ ልክ አይደለም ማለት ይከብዳል። ግን እኔ በራሴ መንገድ ነው ማወራው፣ ራሴ ልክ ነው ብዬ ባሰብኩት ነገር ነው ማወራውና የማንንም ነገር እንትን ማወራ ስለማንችል ማለት ነው። ስለዚህ ተመልካቾቼ አሁን ትንሽ ግራ የሚያጋቡ ነገሮች አሉ። እኔ ማሰበው ቀድሞ ነው ሳምሪ ከራሷ ጋር የለችም፣ የምታደርገው ነገር ልክ አይደለም እና ሜቢ ወደ ራሷ ስትመለስ ነገሮችን ማገናዘብ ስትጀምር ልክ እንዳሆነች ተረዳች ብዬ አስባለሁ። ሃይማኖቱን ሳይሆን ልክ አይደለም ሳይሆን ምለው የሷ ሁኔታምላችሁ ባንዴ የሰው ልጅ ባንዴ ቀን ሊቀየር አይችልም። አንብባ ነው ወይ ተረርታ ምናምን እንዳልኩ ጊዜ የለውም ነገሩና ባንዴ ቀን እንደዛ ሊኮን አይቻልም። እኔ እንደማስበው ከሆነ እሷን ሶክስ ሃይማኖትን አይደለም የወቀስኩት ማለት ነው። እና ተመልካቾች አሁን ግራ የገባኝ ነገር ምንድነው ዛሬ አንድ ፎቶ ተልኮልኝ ነበር ማለት ነውና የተላከልኝ ምንድነው ከቤተ ክርስቲያን ፎቶ ያው ሳምሪ ቤተ ክርስቲያን ሆና የተላከልኝ ፎቶ ላሳያችሁ አስቀምጥላችኋለሁ እዚህ ጋርና ምንድነው ያው ከጎኑ የተቀረጸው እሷቱን ግራ ገብቶኛል። በእርግጥ ግን ከጎኑ ሳያት እሷ ትመስላለች እውነት ለመናገር ማለት ነውና እና እሷ ነች ብዬ የማስበው ግራ ገባኝ። ቀድሞውንም ተስፋ አልቆረጥኩባት እውነት ለመናገር ማለት ነው። ግን የፈለገ ቢሆን በዚህ ነገር ፈተና ምናምን ነገር አስባ ከሆነ እኔም በጣም ታስከፋኛለች እውነት ለመናገር በጣም የሚደብረኝ ማለት ነውና ፈተናውን ብዬ ማሰብ ጀምሬያለሁ አሁን ምክንያቱም በአንድ የሰው ልጅ ሊቀየር አይችልም። በዚህ ልክ ሃይማኖትም በአንድ ሊቀየር አይችልም። ምን አስባ ምን ፈልጋ እንደልጅም ሊገባኝም አልቻለችም እውነት ለመናገር ገብቷት ነው እንዳልልም ጊዜ የለውም ነው ብላችሁና አሁን ነው ቤተክርስቲያን ፎቶ አየው ተላከልኝ። እንዴት ነው አምኜ ነገሩን እሷ እምነቷን ቀየረች ብዬ መቀመጠው ተመልካቾች ግራ ገብቶኛል። በተገናኘን ቁጥር ጭቅጭቅ፣ በተገናኘን ቁጥር የማይሆን ሁኔታዎች እየገባ ነው እና ያው ኮሜንት ላይም እናንተ እያገዛችሁ ነው፣ ሀሳብ አስተያየታችሁን እየጻፋችሁ ነው። በጣም አመሰግናለሁ ተመልካቾች። ያው ልክ መሰየታችሁ ሰዎች ካላችሁ አመሰግናለሁ። ልክ ደግሞ ካልመሰልኳችሁም ደግሞ ያው ሀሳብ ነውና አትዘኑብኝ ለማለት ወደው ተመልካቾችና ያው ከሳምሪ ጋር ከመገናኘት በፊት ቤካን ቀጠርኩና ቤካ እየመጣ ነው። ከዛ በፊት ኢንትሮ ልግባላችሁ ብዬ ነው። ቤካ ይመጣና ፎቶውን አሳየዋለሁ። እሷቱን አቱን ምንም ያውቁ ጉዳይ የለም ነግሮና ይለገታል። ማድረግ ያለበት ነገር ካለ ፈተናም ከሆነ ምንም ከሆነ እንዴት መጋፈጥ እንዳለበት እናወራለን ማለት ተመልካቾች። እኔ ተስፋ አልቆርጥም በሷና እስቲ ቤካ ይምጣና ቪዲዮ ድጋሚ የማባረሩ የሚሆነው እስከ ቪዲዮ መጨረሻ ድረስ አብራችሁን ቆይ ተመልካቾቼ። ይመቻችሁ። እንግዲህ ተመልካቾቻችን ያው ቤካ መጥቷል። ያው እንግዲህ የባለፉት ጊዜ ጥሩ ላይ ያልነበርን እና ቤካ ያው ፒስ ፈጥረናል፣ ሰላም ፈጥረናል እና ሰላም በላችሁ እስቲ ተመልካቾች እንዴት ናችሁ? አውቃለሁ ጠፍቻለሁ፣ በጣም ነው የጠፋሁት። በተለይ በራሴ ቻናል እየመጣሁ አይደለም። በእርግጠኝነት በጣም ብዙ ሰው ኢንቦክስ እየጻፋችሁልኝ ነበርና እያየሁት ነበረ። ለተወሰናችሁ ሰዎች መልሻለሁ። ያልመለስኩላችሁም ካላችሁ እንግዲህ ይቅርታ። ቀስ እያልን ነው የምንመልሰው። ያው አሁን ላይ ሆስፒታልም ምናምን የተወሰነ እየሄድንም ምናምን ስለሆነ በዛ ምክንያት የተወሰኑ ቪዲዮዎች መያዝ አልቻልኩላችሁ ማለት ይቻላልና ያለውበት ሁኔታውን አሪፍ ነው፣ ተመስገን ነው። ያው በመንቴ በኩል ቢመጣም አንዳንድ ነገሮች ጥሩ ነው እስካሁን ድረስ ያለው ነገር እና ደግሞ በተሻለ ደግሞ አሁን ላይ ከሷ ጋር ሆነን አሪፍ ቪዲዮ ይዘንላችሁ እንደምንመጣ ተስፋ አለኝ በደንብና እስቲ
እናየዋለን። ባለፈው ደግሞ እያየው ነበረ ኮሜንት ላይ አንተ ይሄን ያላስጨንቂያቸዋለሁ ነው በጣም ኦዲየንሶች በጣም ደብሯችሁ ነበረ። እኔ በዛ ልክ አስቤ አይደለም። በቃ ግን ይሄ ነገር ትክክል ነው ወይ እንደናንተ ስታስቡት? አሁን ለምሳሌ ብዙ ሙስሊም ወንድምና እህቶቻችን ናቸው በጣም ቅሬታው ላይ የገቡት የነበረው በእኔ በኩል የነበረው። እስቲ በእናንተስ በኩል ቢሆን ኖሮ አሁን በእናንተ በኩል የነበረው ሰው ክርስቲያን ሆኖ ቢሆንስ ኖሮ የሚለውን ነገርም አንዳንዴ ማሰብ መቻል አለብንና እኔ መጥፎ ነው ብዬ አይደለም። በቃ ሁለቱም የተከበረ ነገር ነው። በአንዴ ዝም ብሎ ዘው የሚባልበት ነገር አይደለም። በዛ ወይ ነው እኔ ያሰብኩት። በጣም ብዙ ሰዎች በሌላ ወይም ተርጉማችሁታልና እኔ ደግሞ በዛ ልክ አይደለም። በቃ ከመውደድ አንጻር ነው። ሁለቱም ሃይማኖት በጣም ትልቅ ናቸው። በጣም ትልቅ ስላችሁ የማይነካ ነገር ነው። ሃይማኖት ማለት በጣም ትልቅ ነገር ነው። ለሰው ልጅ በቃ የሚያስፈልገው ነገር ዋና ነገሩ ሃይማኖቱ ነው፣ እምነቱ ነውና የማይነካ ነገር ስለሆነም ጭምር ነው በዛ ወይ እያሰብን የነበረው እንጂ በሌላ መልኩ ምንም አይነት ነገር ኖሮት አይደለም። ማንም ሰው ተነስቶ ሊቀይር ይችላል። ማንም ሰው የሆነ ነገር ሊፈጥር ይችላል። ግን በዛ ወይ አይደለም። ምን ያህል ትምህርቱን ወስዷል፣ ምን ያህል አውቀውታል የሚለውም ነገር ደግሞ አንዳንዴ ያሳስባል እና ብዙ ነገሮች ስላሉም ጭምር ነው። በአንዴ ደግሞ ትንሽ ከበድ ብሎኛል። እንደኔ እስካሁንም አልተቀበልኩትም። ያው ትንሽ ምንድን ተጨቃጨቀ ምናምን ነገር ያው ጓደኛ እስከሆነ መጠን ግዴታ ነው ሁሌም አብረን በተፈጠሩት ነገሮች በሙሉ ማለት ነውና ስለተፈጠረው ነገር ይቅርታ በጣም ካስቀየምኳችሁ በጣም ይቅርታ። ግን እንደኔ ደግሞ አጥፍቻለሁ ብዬ አላስብም። በጣም ይቅርታ ካጠፋሁኝ ጭምር ማለት ነው። ያው እኔ ምንም ነገር የለም። ያው እንዳው ነው ሃይማኖቱ የተከበሩ ናቸው። ግን አንድ ሰው አንዴ እምነቱን ሊቀይር አይችልም በዚህ ልክ ማለት እና ሙስሊሙኛ ወስትል ልክ አይለችም ማለት ነው ባጭሩ። በቃ ለኛ ልክ አይለችም። ምክንያቱም እኛ ቀድሞውንም ክርስቲያን ስለነበረን ተመልካዮችና ስለመንቀፍ አይደለም። ምክንያቱም ታውቃላችሁ እንግዲህ አብረናችሁ የምንሰራቸው በጣም ጓደኞቻችን እንዳለ አብዛኞቹ ሙስሊም ናቸው። መናገር አይጠበቅብንም። ስለዚህ ነገሮቹን ስታስቡት እኔ ብሆን እሱ እንዳለው በኔ ቦታ ይሄ ነገር ቢሆን ብላችሁ አስቡ። ሳምሪን ለረጅም ጊዜ ነው ከኔ ጋር አብረን ነበረችው፣ በፍቅር አብረን ነበርን። በድንገት ተነስታ እምነት ቀይራ ስትለኝ እሺ ምናምን ብዬ ተቀብያት እንድኖር መጠበቅም የለባችሁም። ግን ለምትሰጡን አስተያየት በሙሉ እናመሰግናለን። አሁንም ቢሆን ኮሜንታችሁ ማስፈር እንዳታቆሙ። እኛም ደግሞ እናንተ የሚገባውን አስተያየት እንሰጣለን። ችላ ብለን አናልፋችሁም ማለት ነው ተመልካቾች። ምክንያቱም እናንተ ናችሁና የኛ መሰረት እናንተ ናችሁ። ኮሜንት ተሰጡን እኛ ምን እናድርገው? እኛም ምን ሰራው ለነገ ምን ሰራው እናንተ አስተያየት ተሰጡን ነው ተመልካቾች። ዛሬ ቤካ የጠሩት አንዱ ምክንያት ምንድነው? ቤካ ታውቃለህ ሳምሪ ያው ቀየረችን እንትን ግን ዛሬ ያው እንደምታውቀው በዓል ነውና ቤተክርስቲያን ውስጥ ታይታለች የሚል ነገር ደርሶ ነው እና ፎቶም ተልኮልኛል ማለት ነውና እንደዛማ አይመስልም። እኔም አልጠብኩም እና ይኸውልህ ቤካ እኔ ማሰበው ልንገር መጀመሪያ ቀደም ያሰብኩት ሃይማኖቴን ቀይራ ውስጥ የጠበቅኩት ነገር ታውቃለህ ፈተና ነው ምናምን ብዬ ያሰብኩት ቀድሞ ለምሳሌ ባንዴ አይቀየርም፣ እምነት አይቀየርም እና የሆነ ነገር አለ፣ የሆነ ያልገባኝ ነገር አለ ወይ ሳሚ ልክ አይደለችም ምናምን ብዬ አስቤያለሁ ማለት ነውና አሁን ደግሞ ይሄ ነገር ሲነገረኝ ቀጥታ ግጥምጥም ማለት ምን ነገር ብቻ ደግሞ ሳይሆን ፎቶም ላሳየህና እንዴት ማለት በዚህ ልክ እና ለምን ተሻለች ነው የኔ ሀሳብ። እኔ ምንም አልገባኝም። ቤካና ከጎን የተነሳችሁ አቱን አላውቅም። አንተ በርግጥ እሷን ትመስላለች በደንብ በቃ ራሷ ነች። እጅቷ ላይ ያለው እንትን እሷን ብራስሌት ነገሯ የእሷን እንዴት እንደዚህ ሊሆን ይችላል? አላውቅም። እኔ ጨዋታ ነው የመሰለኝ ቤካ ማለት ለመናገር ለዛ ነው ቀድሜም ኮሜንት ላይ ተመልካቾቼ ምናምን ነገር ይቅርታ ስጠይቅ የነበረው ሳላሰበው ክፉ ተናግሬም ከሆነ ይሄ ነገር ፈተና የሚሆን ከሆነ አስቀይሜያቸው ሊሆን ይችላል ተመልካቾቼ እና ለዛ ነው ይቅርታ የጠየኳቸውና ፎቶ ተልኮልኛል። አሁን ግን ከአንዳንድ እጅ እሷ መገፈጥ አልፈልኩም። ይኸው ክርስቲያኖች እኔ እየፈተንሽኝ ነው ምናምን አልፈልኩም ማለት ግን የሆነ ነገር አለ ማላውቀው ነገር እና ምንድነው ማድረግ ያለብን ብዬ ያሰብኩ ነበረ። መከታተልም ካለብን ምናምን ቼክ ማድረግ ሰው ማታውቅበት መንገድ ቼክ ማድረግም ካለብን ይሄን ቼክ ማድረግ አለብን ነው ያሳየኝ ማለት ነውና አንተ የምትይ ነገር ካለ መጀመሪያ አንተ ላናገር ብዬ ፎቶውን ግን እንደምታየው አይተኸዋል። ምን ይመስላል?
በቃ ግራ የሚገባ ነገር ነው። እና አሁን ብቻ ቤካ እንዳልኩት ነው የሆነ ነገር እንፈልጋለን። አሁን የሆነ የሚሆን ነገር እናስብ እና እሷም መከታተልም ካለብን ተከታትለን ፈተናም ከሆነ ፈተናም ምናገልጥበት መንገድ እንዴት ነው? እኔ እንዲህ ነው ብዬ አልፈልግም። አሁን ቪዲዮ ያይችም ስለማን አሁንም እየተከራከርኩ ያለሁት መንገድ ልክ አይደለም እያደረግክ ያለው። እሺ ምንድን ማድረግ ያለብኝ ነው? አንዳንዴ በቃ መተው እኮ ልክ ሊሆን ይችላል እኮ ምን ይኸውልህ ቤካ እኔ ስነግርህ ማለት ነገር ያለው እኮ አይደለም። ራስን አታድክም። አንደኛ ነገር ገብቷል አይደለም? ምን ሃይማኖት በጣም ትልቅ ነገር ነው። በጣም አልገባችሁም። ቤካ ደግሞም ልንገርህ ይሆናም አንተም አሁን አንተ መደገፍ ጀምሯል። በዛ ወይ ደግሞ ልክ አይደለም። ሁለታችሁም እያሰባችሁበት ያለው መንገድ ልክ አይደለም። ትልቅ ነገር ነው ይሄ ሃይማኖት ማለት በጣም ዋና ነገር ነው። ሰው ልጅ እሱ መች ጠፋኝ ቤካ እና ታዲያ ያን ነገር ቼንጅ አደረገች እኮ ነው እያልከኛለህ። ይኸውልህ ከዛ ቆይ ቼንጅ አድርጋም አንተ አሁንም አብረን መኖር እንችላለን፣ አሁንም አብረን መሆን እንችላለን ነው ሐሳብህ። በዛ ወይ ደግሞ እሺ አንተ ትክክል ነህ ወይ? አሁን እኮ ኦዲየንሱም ይፈርዳል። ምን እኔ ልንገርህ አሁንም እሷ ሙስሊም ሆና አንተ ክርስቲያን ሆነ ኦዲየንሱም እሷን እንድታገባት አይፈልግም ወይ? አንተ ሙስሊም መሆን መቻል አለብህ። አይ ደግሞ ስነግርህ እኔ ይኸውልህ ጉዳዩ ከሃይማኖት የጸዳ ነገር ነው አይደለም። በመጀመሪያ ስለነገር ሃይማኖት ፎከስ አደረግን እንጂ አሁን እሷ ሃይማኖቷን መቀየሯ ምናምን ነገር እሺ ነው ልክ ነው ማለት አልነበረበትም። ልክ አይደለም ብዬ አስባለሁ። ግን ቢሆን እንኳን እኔ አሁን እሷ አምናበት ከሆነ እውነት ለመናገር አምናበት ከሆነ ከልቧ እንደመስለማችን ነው ከልቧ ከሆነ እኔ ፋክስ ነገር አብረን እንደምሆን እንችላለን። እንተያይተን እኔ ክርስቲያን ሆኜ እሷም ሙስሊም ሆና እኔ አገባታለሁ። ለሳምሪ ማው ነገር እንደ ስለማቅ ሙስጤን ስለማቀው ነው ማለት አስፈላጊ ከሆነ ነው ማለት እንጂ እኔም ገብቶኝ ቢሆን እኮ ዛሬ ልቀየርኩ ይችላል እኮ ቤካ እነቴ እኔ ከክርስቲያን ወደ ሙስሊም ልቀየር ይችላል ዛሬ በዛሬ። ግን ጉዳዩ እስከምን ድረስ ነው? ማንኛውም ሰው ነው የሚለው። አሁን አንድ ነገር ልንገርህ፣ ማንኛውም ሰው በአንድ ቀን ሃይማኖት አይቀይርም። ስለዚህ ንገረኝ። በጣም ቆንጆ አንድ ሰው በአንድ ቀን ውስጥ ሃይማኖትን ሊቀይር አይችልም። እሺ ንገረኝ። የሆነ ኢሹ ሊኖራት ይችላል፣ የሆነ ችግር ሊኖርባት ይችላል። አናውቅም። የፈለክ ዲቴል ታወጣለህ አንተ። አዎ እኔ ላውራት ነው የፈለኩት በዛ ወይ እስካሁን ድረስ አላገኘኋትም። ያው የኔም ጉዳይ ቢዚ ነው ታውቀዋለህ። ግን በቃ ሁለታችሁም ጋር ልክ ያልሆነ ነገር አለ እኮ አምን ማለት ነገር። ቆይ ልንገርህ፣ ልክ ያልሆነ ነገር አንዳንድ ጊዜ ይሄ ላይፈታ ቢችልም ችግር ሊኖር ይችላል። ሁሌ እንፈታዋለን እኮ አይደለም ችግር ሁሌ ፈቻ ያገኝ። አይ ገብቷል አይደል? በዚህ ምድር ላይ የሚፈታው ችግሮች እና መፍትሄ ያለችው ላይ እንደዛ ማሰብ መፍትሄ ሊኖራቸው ይችላል። ግን አንዳንዴም ደግሞ መተው መፍትሄ ነው። እንዴት ነው ሳብሪ መተዋት? ቆይና አንተ ተዋት እኮ አይደለም እኮ ምንቲ እስከ መጨረሻው ድረስ ተዋት አይደለም። ቆይ ምንቲ ይሄ ነገር ድራማም ቢሆንም ወይ የሆነ ነገር ላይ ራስ ላይ የሆነ ነገር እንድታደርግ ተፈልጎስ ቢሆን ሴትዮዋን አናቃትም እና አሁን አክስትየው ቆይ አክስትየውን አናቃት። ይሁን ያለበት መንገድ ደግሞ ስለ አክስትየው ብዙ ነገር አለ። ምንቲ እኮ አክስትየው የሆነ ነገር አስባ ሊሆን ይችላል። እንዴ ቤተሰብ ናቸው። ምንቲ ቤተሰብ ናቸው። እንደዚህ ነው ማለት አንችልም። እሺ እኛ ገብቷል አይደል? እኛ እንደ ጓደኛ ነው የምናቃት እንጂ እንደ ቤተሰብ አናቃት። እሺ ሳሪ ገብቷል አይደል? የሆነ ነገር እንኳን አስቦ ቢሆን ነው የምልህ። አሁን አንተ እንደዚህ መፍጨርጨር፣ አንተ እንደዚህ መናደድ፣ አንተ የሆነ ነገር ማድረግ አንድ ስቴፕ መሄድ ለነሱ ጥቅም ቢሆንስ? እስቲ ራስን ረገብ አድርገውና ያሉትን ነገሮች አይተ አመዛዝን። አንዳንድ ጊዜ ዝምታ መፍትሄ ነው ሊሆን የሚችለው። ምንቲ በቃ እቺ ልጅ ብትመለስስ ባለራጋ ቤታ ሂጂን ማውጣት የነበረው ቤካ አንተ ያልገባ ነገር ይኸውልህ፣ እኔ ሳለ በምን ትፈታ እኮ ነገርኩ እኮ እኔ ቁጭ ብዬ ማየት አልችልም። ፋክስ ነገር ምክንያቱም የምትወዳት የምታፈቅራት ፍቅረኛ ከእጅ ወጥሽ ነው። ይኸውልህ ዛሬ ሙስሊሞች አይደለ እኔን ተውጪኝ፣ ነገ አልፈልግም ትለኛለች። አዎ ተነገ ወዲያ ደግሞ ድጋሚ ትለኛለች፣ ባልመቱልኝ አላገባም ትለኛለች። ከዛን ታገባለች። እያየኋት ትደራያለሁ። እኔ አልፈልግም ቤካ እንዴት ቀልድ አይደለም። 3 አመት ሙሉ ከሷ ጋር ሆነ እኮ ቤካ አገባታለሁ ብዬ ነው እድሜን ገንዘቤን በቃ ህይወቴን ብዙ ነገር እሷ ላይ መስዋዕት ያደረኩት ቀላል አይደለም። መስዋዕት ያደረኩት ብቻ ሳይሆን ደግሞ ቀልድም አይደለም። ፍቅር የባከነው ባክኖ እንኳን ነገው ይተው እንኳን ብል እኔ ሳምሪን ከውስጥ ያውጥቼ ልጣት አልችልም። ፍቅር ነው። ፍቅር እንዴት ነው የምታስቡት? ቀላል ነው እንዴ? ቀላል ነገር አይደለም። እኔ ሳምሪን ልተው አልችልም። ግን ሃይማኖታም ተቃይሮ ቢሆን መጋባት እንችላለን። ክርስቲያን ሙስሊም እኔ ክርስቲያን ገብቶኛል። ጀጅ አያስፈልግም። አስፈላጊ እኮ እኔ ግን ማረጋገጥ ፈልገው ነገር እቺ ልጅ ከልቧ ነው ወይ ከምሯ ነው ወይ ሃይማኖቷን የቀየረችው? በአንድ ቀን አምናው ተቀብላው አቋም ነው ወይ ሃይማኖቷን የቀየረችው የሚለውን ብቻ ቼክ ማድረግ ፈልጋለሁ። አሁን ቤተክርስቲያን ናት።
ቤተክርስቲያን ያያት ነገር የእውነት ከሆነ እየተጫወተችብኝ ነው ማለት ነው። ጨዋታውን ማስቆም አለብኝ። ጨዋታውን ካስቆምኩት ጨዋታው እንዴት ወደ አስቆም እሱን ማሰብ ፈልገው እኛ ብዙ ነገር ፈተናል። ጨዋታው የምታስቆምበት መንገድ ምንድነው? እሷ ቤተሰቦቿ ጋር ያለችው ምንቲ በቤተሰቦቿ ስር ነው ያለችው። አንተ የሆነ ነገር አድርክ ማለት እዛ ቤተሰብ ላይ ምንቲ መቀመቅ ነው የምትወርደው። ምንቲ የምታደርጋቸውን ነገሮች በሙሉ አይምሮ መብሰል መቻል አለበት። ምን አድርጊ በቃ እንደውና ነው ማሰብ መቻል አለብህ። አንተም ገብቶሃል አይደል? እያንዳንዱ እርምጃ ረጋ ማለት ካለብህ ረጋ ብለህ ማለፍ። ወጥመድም ሊሆን ይችላል አናቅም። ምንቲ አሁን ግራ ያጋባን መንገዱ የቱኛው መስመር ላይ ነው ያለችው ነው። ገብቶሃል አይደል? ይሄን እስክናቅ ድረስ አንዳንዴም ዝምታ መልስ ነው። ምንቲ የኔ ሐሳብ ያ ነው። ተረጋግተን እናስብ ያሉትን ነገሮች። ታምጠኝ ወይ ከእጅ እኮ ይወጣችብኝ ነው። ከጂው እያያት እውነቱን ልንገርና ማለት ነው እያያት ሙስሊሞች አይማኖትን ቀየረች። እያያት ተጋባለች። አሁን እሺ ነገ ምን ያደርጋለሁ እኔ ማን ነው ቼክ የሚያደርገኝ? ከዛ በኋላ እውነቱን እኔ ልንገር። እሺ በቃ ይሄ ሀቅ ማይደበቅ ሀቅ አለ። ምን አይነት ሀቅ? ሳምሪ አንተን ማግባት ትፈልጋለች፣ ትወዳለች። ምክንያቱም እንደዚህ ያልኩበት ምክንያት ምን እንደሆነ ታውቃለህ አይደለ? 3 ዓመት ሙሉ ያሳለፋቸው ነገሮች በሙሉ በጣም የሚያለያዩ ነበሩ። ገብቶሃል አይደለ? በጣም የሚያራርቁ ነበሩ። ከዚህም የባሰ ችግር እኮ አጋጥሟል አይደል እንዴ? በፋይናንሻል አቅም ማግባት አትችልም ተብለህ እኮ ተከልክለሃል። እሱ አይደለችም ቤተሰቦቿ ከልክለዋል አይደለ? እሱን አልፈ የመጣ ሰው ነህ አሁን ላይ። ታዲያ እሱን አልፈ የመጣች ሚስት አለች፣ ፍቅረኛ አለች እኮ። ታዲያ በዚህኛው ልትበገር አትችልም። አንተም ዝም ማለት ቆይ ልንገርህ፣ አንዳንድ ጊዜ እሷም 50 መምጣት አለበት፣ አንተ 50 መሄድ መቻል አለብህ። ሁለቱም 50 ሲሆን ጥሩ ነው። ምን አንተ 80 እየሄድክ ነው፣ እሷ 20 ልትጠጋልህ ራሱ ፈቃደኛ አይደለች። እሱን እኮ እኔ አሁን ሃይማኖቷ እንደዚህ ሆና ቤካ ላስጠጋት አልችልም። ካልተጠጋኋትኝ አትጠጋልኝም። ምንድን የምትጠጋልኝ? እኔ ካልገፋሁ በስተቀር እኮ ቆሜ ነይ ከፍለሽኝማ ነይ ምላት ከሆነ ቤተሰቦቿ አዳው ላውራት ያለውን ነገር እኔ ላውራት ተታራለ አውራ እንደዚህ ነኝ። አንተ አውራ እናውራና ያለውን ነገር በግልጽ ትንገረኝ። ካልሆነ ግን ምንቲ የምሬን ነው የምልህ፣ እንደዚህ እንድትከነከን ማንም አይፈልግም። እኔ መተውም ካለብህ ተው። አልተዋትም። እኔ ሳምሪ አልተዋትም። እንዲህ ሃይማኖትን እንደቀየረች አገባታለሁ። በቃ እንጋባለን። ተለያይተን ቢሆን እሺ። አንተስ ቤተሰብ እኔ የሆነ ነገር አደርጋለሁ። በቃ ስለተው ቤተሰቦቼ ተው አይመለከታቸውም። ስለኔ ህይወት እንዴት ነው የምታስበው? እኔ የምርጠውን ነገር ነው ታያውቁም እኮ በቃ እንዴ ይኖርበታል። እኔ ሳምሪን ሳገባት ነጥም እኮ አይገባትም እኮ። አንተ እዚህ ጋር መቆምህ የሳምሪ ፍቅረኛ መሆን በቤተሰቦቼ ነው። እሱ ሌላ ነገር ነው። ቤተሰቦቼ ሌላ ነው። ግን የምመርጠው ምርጭነት ነው የሚመርጠው። በቃ ይፈልጋል። ባላይ ጋብቻ አይደለም እኮ ቢካ ባላይ ጋብቻ ነው። ቤተሰቦች መርጦልህ እኔ አሳድጌያለሁ አስተምሬያለሁ ብለው አይደለም እንዴ? በዛው አይደለም ማሰብ ያለብህ። የቤተሰብ ምርቃት የቤተሰብ ጥሩ የቤተሰብ ነገር ከሌለህ ምንቲ ላይፍህ ምን እንደሚሆን እናውቀዋለን። ገብቶሃል አይደለ? ማንም ሰው የተስተካከለለት ነገር የለም። ገብቶሃል አይደል? በተለይ ስለ እናታስ ምንቲ አታገናኙ ከሱ ጋር እንዴ? ኢቭን እኮ ከሳምሪና ማዘር እኮ ፒስ ናቸው እኮ። እንዲህ ካልከኝማ ማዘርም እኮ ሃይማኖት ከቀየረች ፒስ አትሆንም። እጂ ባናገራት እኮ ሃይማኖት ከቀየረች ፒስ አትሆንም። ምንቲ ሐቁን ልንገርህ፣ ሃይማኖት ሳምራዊት ከቀየረች እናት ፊት መቆም አትችልም። ይቅርታ አድርግልኝ። የሚቀጥለው ህይወቴ ከዚህ በኋላ ህይወቴ ከማገባት ልጅ ጋር ነው የሚሆነው። ሁሌ ጭቅጭቅ ነው እኔ ሰለቸኝ። ምንቲ እግዚአብሔር እኮ ገባኝ። ከእናቴ ጋር ሳይሆን የሚሆነው ከማገባት ልጅ ጋር የሚሆነው። ስለዚህ እናቴ አሁን በዚህ ጉዳይ ላይ ያስጨነቃትም አልፈልግም። እሷን ተዋት፣ ቤተሰቦቼን ተዋቸው። አሁን የምፈልገው ነገር ሳምሪን እንዴት ነው አሳምኜ ወደ ራሴ ብችል ወደ ክርስትና መልሳት። አይ ደግሞ ካሽ ደግሞ ባለችበት ሃይማኖት ደግሞ እንድትቀጥል ማድረጋት እንዴት ነው? ለዚህ መፍትሄ ስጠኝ። ይሄ ቤተክርስቲያን ያየነው ፎቶ የተነሳችው ፎቶ ለምንድን ነው ምን አስባ ነው የሚለውን ነገር ካላወራናት አይሆንም። እንዴ እኔ ሐሳቤ ተናታዬ እኔ ማረጋው ነገር ቢካ ተደረኩን እያየሁ ነበር። በመጽሐፍ ቅዱስ ማይ ምናምን በቃ ልክ ነኝ። በዛው በመጽሐፍ ቅዱስ መማ አለበት። ስማኝ እሱ አይለም ችግር የለም። ቢካ እኔ አሁን እጃል ጥቃት ቤተሰብ መካተል ካለብኝ ተካተያትም ቼክ ማድረግ ካለብኝም ቼክ አድርጊያት። እቺ ልጅ ድጋሚ ቤተክርስቲያን ካገኘኋት በቃ ቪዲዮም ቀርጬ ማሳያቸው ተመልካቾች ግን ካሁን ነገር ሊያመጣኝ እንፈልጋለን። ቢካ አይ መጥለፍም ካለብኝ ጠልፊያት እሄዳለሁ። በቃ ባለፈው ነገር ይሄድ ይሄ ነው መጨረሻ ሐሳቤ። ግን ከዛ ውጪ አንተ እስ ላይ ያሳብ ካለ ብዬ ነው የመጣሁት። እስ ላይ ያሳብ ካለ አውራኝ። አይ ምናምን የምትል ከሆነ ደግሞ እሺ፣ ግን መጀመሪያ እናውራት ያለውን ነገር በደንብ በግልጽ ትንገረን። አሁን እኔ አልፈልግም ለዋት ቢካ አልፈልግም። እኔ አላወት መታወት ከሆነ ታወታ ላይ ምን ግን ስለዚህ ጉዳይ እንዳታወት። ስለዚህ ጉዳይ አሁን ቤተክርስቲያን ስተታዮቹ ጉዳይ እንዳታወት።
ገባ እንዳታወት እና በቃ አሁን ይጨርሻል። እኔ ካንተ ጋር የትኛውንም ክርክርም እንደምን ማለት ነው። አሁን ነው ማውራት ከፈለክ የምታወራት ጉዳይ ግን ብያለሁ። የምታወራት ጉዳይ ስለዚህ ጉዳይ ነው ማውራት ምንቴ በቃ ባጭሩ ስለዚህ ሀሳቦችን ኮሜንት ያለው ነገር አውሩኝ። እኔ ምንም ነገር ካንተ ጋር አልወራም። ጨቀጨቅ አጣልተን ነው በቃ እንዴ ሃይማኖቷን ቀይራቢ ነገዋታ ብያለሁ። ከዚህ በኋላ ተመልካዮች መፍትሄ ነው የምፈልገው። ይሄ መፍትሄ የሆነ የምትሉት ነገር ካለ ኮሜንት ያስፈሩልኝ ተመልካዮች። ቀጣይ ቪዲዮ እስከመነገር ድረስ ቪዲዮ ይዘጋል። አንድ ነገር ልንገርህ፣ እኔ ተመልካቾች ነው የምላችሁ የምር ይሄን ነገር ድጋሚ አጣራው። በቃ ያለውን ነገር ከሷ ጋር ያለውን ነገር መስማት መቻል አለብን። ቤተክርስቲያን ተገኝታለች አልተገኘችም እናጣራለን በደንብ ናኒ